ፋይዳ መታወቂያ 100% መዳረስ አለበት። ወረዳ፣ ዞን፣ ቀበሌ፣ ክልል አግዛችሁ እያንዳንዱ ወረዳና ዞን ሜክ ሹር በበቂ ደረጃ ፋይዳ መሰራጨቱን በእናንተ ወረዳ 100% ከመጋቢት 30 ድረስ ያለውትን የባንክ አካውንት በሙሉ በአካል በመሄድ ወይም በኦንላይን ከፋይዳ መታወቂያ ጋር ማጣመር ይኖርቦት። የሞባይል መተግበሪያዎችን ማህበረሰቡ ኢዚሊ ያለምንም ፕሪንት አውት ፋይዳን ራሱን ይዞ እንዲሄድ ኬሪ እንዲያደርግ ራሱን የማረጋገጥ ስርዓት እንዲሰራ የሚያስችል ጥያቄዎችን የሚመልስበት የሚያስችል መተግበሪያ ይዘን እየሄድን ነው። ፎቶህና ያለምንም ኦቲፒ ሳይላክ በፎቶህና በፋይዳ ቁጥር አገልግሎት የምታገኝበትን አት ሰርቪስ ፖይንት ማለት ነው። አሁን ደግሞ በቅርቡ እንግዲህ ኢንደ ሜኪንግ ነው ዋሌት ቬሪፋይብል ክሬዴንሻል የሚባል ኮንሰፕት ያለ። ያ ማለት የትምህርት መረጃህን የጤና መረጃህን በፋይዳ ጋር አገናኝተህ አውተንቲኬት አድርገህ በስልክ ይዘህ እንድትንቀሳቀስ እንደሰማችሁት ነው። እንግዲህ የዚህ የቢስቱ ሲስተም የጀርባ አጥንት ዋናው ኢንፍራስትራክቸር የዲጂታል አይዲ ስርዓት በሀገራችን በዚህ ፍጥነት እየተተገበረ ይገኛል ማለት ነው። እያሯሯጡት ነው። ምክንያቱም ትዕዛዙ ከላይ ነው። ከፕላስቲኩ ከካርድ ደረጃ በትንሽ ወራት አመታት ውስጥ ብቻ ሞባይል መተግበሪያው ገብተናል። ባለፈው ካስታውሳችሁ ከካርድ ወደ አፕሊኬሽን መተግበሪያው ይቀየራል ብዬ ነበረ። ይኸው ተቀየረ። ከእያንዳንዱ ሰው የባንክ አካውንት ጋር በዲጂታል አይዲ ቁጥር በፋይዳዋ ቁጥር ሊንክ ይደረጋል፣ ያገናኙታልን ብያችሁ ነበረ። ይኸው አሁን እየተደረገ ይገኛል። እንዲሁም ማጠናቀቂያ ቀነ ገደብ ተቀምጦለታል። መሰረቱ በተጧጧፈ ሁኔታ እየተሰራ ይገኛል። እንግዲህ ሌላኛው ደግሞ ዋና መሰራት ያለበት ስራውም ይሄው ኦሬዲ ተጀምሯል። በጥቂት ጊዜያት ላይ ሲጠናቀቅ እንመለከታለን። እንደሰማችሁት ሲያወሩም የጤና መረጃችሁን ከዲጂታል አይዲ ጋር የምታያይዙበት ስርዓት እየተሰራ ነው። ይሄ በጣም ለነሱ ወሳኝ ነገር ነው። ምክንያቱም አሁን በኔክስት እንደተነጋገር ነው ቀጣይ የሚመጡ ብዙ ክራይሲሶች አሉ። ከነሱ ክራይሲሶች መካከል አንዱ ፌክ ፓንደሚክ ነው። ይህም ፓንደሚክ ማንዳቶሪ አስገዳጅ ክትባቶችን ይዞ ይመጣል። በሚቀጥለው በጥቂት ጊዜያት ውስጥ አዲስ የሆነ ከፋይዳ ጋር አዲስ የሆነ ፊውቸር ይኖራቸዋል። ያ ምንድነው? ፋይዳችሁ ላይ ዲጂታል አፕሊኬሽን ሞባይል መተግበሪያው ላይ ገብታችሁ የጤና መረጃችሁ ይቀመጣል። ቫክሲኔሽን ሪከርድ አለው። የጤና ሪከርዳችሁ ይቀመጣል። ልክ አሁን ለምሳሌ ጤና ጣቢያ ወይ ሆስፒታል ሄዳችሁ ስትመረመሩ የጤና ካርድ አላችሁ አይደል? የሆነች ቁጥር ይሰጣችኋል። በሰው ቁጥር ነው ፋይላችሁ በወረቀት በዶክመንት መሰረት የሚቀመጠው። ይሄ በምን ይቀየራል? ከዲጂታል አይዲ ጋር ካለችው ቁጥር ጋር ሊንክ ይደረጋል። ልክ እንደ ባንክ እንዳደረጉት የጤና መረጃችሁ ከዚህ በፊት የታመማችሁትን፣ የታከማችሁትን፣ የወሰዳችሁት መድኃኒት፣ የታዘዘላችሁን ሙሉ የሜዲካል ሂስትሪያችሁ ከምን ጋር ይገናኛል? ልክ እንደ አንድ ፊውቸር ተደርጎ ዲጂታል አይዳችሁ ጋር አንድ ላይ ይቀመጣል ማለት ነው። ስለዚህ ተከተባችኋል አልተከተባችሁ ምን ታማችሁ ነበር የሚለውን በእነሱ ዳታቤዝ ፋይዳ የዲጂታል ዳታቤዝ ቋት ላይ ይቀመጣል ሙሉ ኢንፎርሜሽናችሁ ማለት ነው። When I started this job, there were actually very little countries in Africa or Latin America that had one ubiquitous type of ID, and certainly that it was digital, and certainly that it was biometric. And we've really worked with all our partners to actually help that being, to grow this. And the interesting part of it is that, yes, it is very necessary for financial services, but not only. Sure. It's also good for school enrollment. ከ2018 የትምህርት ዘመን ጀምሮ ለትምህርት ቤት ምዝገባ ብሔራዊ መታወቂያ መያዝ ግዴታ መሆኑን የአዲስ አበባ ከተማ አስተዳደር ገልጿል። It's also good for health who actually got a vaccination or not. It's very good to get your subsidies, from the government. Digital health certificate acknowledged by WHO if you have been vaccinated or tested properly, then you can move around. So for the next pandemic, instead of stopping the movement of the people 100%, which clogged the economy globally, you can still provide some movement of the people.
እንደሰማችሁት ነው። ከዚህ በፊት የነበረው መታወቂያ ይህንን ሲስተም ይህን ለመቆጣጠር አመች አልነበረም፣ ወረቀት ነበረ። አሁን ግን በዚህ ፊውቸር ከዲጂታል አይዲ ጋር ግን ማን ተከትቧል ማን አልተከተበም እያንዳንዱን የሰው ልጅን የጤና ሪከርድ ትራክ ማድረግ እንችላለን። በሱም መሰረት አዳዲስ ህግጋትን እናወጣለን። ተከተባችኋል ካልተከተባችሁ መከተብ አለባችሁ የሚል ህግ ይወጣል ማለት ነው። ሰርቪስ እንከለክላለን፣ ሙቭመንቶችን እንከለክላለን እያሉ ነው። እንግዲህ የተደገሰልንን ተመለከታችሁ። በመቀጠልም የመንግስት ሰርቪሶች፣ የገቨርንመንት፣ የታክስ፣ የክፍያዎች፣ የቴሌ፣ የመብራት፣ የኤሌክትሪክ ኤቭሪቲንግ እነዚህ ሁሉ ክፍያዎች ከምን ጋር ይቆራኛሉ? ከዲጂታል አይዲ ጋር በአንድ ፊውቸር እንድታገኙ ተደርጎ ይሰራል። ምክንያቱም ምንድነው ሁሉንም ሲስተም ሁሉንም ሰርቪስ የግድ በአንድ ዲጂታል አይዲ ስር የመሰብሰብ ስራ። አንድ ይሄ ሲስተም ከተዘረጋ ከጨረሱ በኋላ ምን ያደርጋሉ? ሙሉ ለሙሉ በእናንተ ላይ መብት ያላቸው ኮንትሮል ያላቸው እነሱ ናቸው ማለት ነው። ለምሳሌ በህይወታችሁ ውስጥ ብዙ ነገሮች ታደርጋላችሁ። ከቦታ ቦታ ትንቀሳቀሳላችሁ፣ እቃ ትገዛላችሁ፣ ለሰው ብር ትልካላችሁ፣ ትከፍላላችሁ። ደግሞ የሚያስፈልጓችሁ ግብአቶች አሉ። ለምሳሌ እንደ ኤሌክትሪክሲቲ፣ እንደ ውሃ አቅርቦት፣ የትራንስፖርት አገልግሎት፣ የመንግስት ሰርቪሶች፣ የቴሌኮም ሰርቪሶች፣ እንደ ኢንተርኔት አክሰስ እነዚህ ሁሉ ነገር ለሰው ልጆች እንግዲህ ከህይወት ከእለት ተዕለት እንቅስቃሴያቸው ጋር የተያዙ መሰረታዊ እንግዲህ ሰርቪሶች ናቸው። ስለዚህ አሁን ኔክስት ምንድነው የሚደረገው? ከዚህ በፊት እንዳልኳችሁ የተለያዩ ስቴጅን ክራይሲስ ኢቨንቶች ይፈጠሩና ድሮ በነጻነት የምታገኟቸውን ሰርቪሶች ለመጠቀም ለማግኘት የግድ አስገዳጅ እንደዚህ አድርጉ የሚሉትን ህግጋት ይወጣሉ ማለት ነው። ቀደም ሲሉት እንደተመለከታችሁት ክትባት ያልተከተበ መንቀሳቀስ አይችልም፣ ከቦታ ቦታ መሄድ አይችልም፣ ወደ ስራ መመለስ አይቻልም ይባላል ማለት ነው። ገባችሁ? አሁን ላይ የግድ ክትባት ካልተከተባችሁ ስራ መስራት አትችሉም፣ እንደዚህ ቦታ መሄድ አትችሉም አትባሉም አይደለ? አሁን ላይ ይሄ ህግ የለም። ኔክስት ግን ከጊዜያት በኋላ ይመጣል ማለት ነው። አንዱን ይሄን ክትባትን ተመለከትን እንጂ በዚህ ብቻ አይደለም ደግሞ ያበቃ ከሁሉም አገልግሎት ላይ ነው እንግዲህ የምትታገዱት። ባንካችሁ ኦልሬዲ ያው ተገናኝቷል አይደለ ከቁጥራችሁ ጋር። ስለዚህ ብርም ቢኖራችሁ አካውንት ቢኖራችሁ ለሰው ትራንስፈር ማድረግ አትችሉም፣ ብራችሁ ማንቀሳቀስ እቃ መግዛት አትችሉም ትባላላችሁ ማለት ነው። ቤዚክ የሆነ የገቨርንመንት ሰርቪስ ማግኘት አትችሉም፣ የመብራት አቅርቦት ትከለከላላችሁ። በሀገር ግሮት ይቀየራል ማለት ነው ቁጥጥሩ። የሚገርማችሁ አሁን ያልኳችሁ ነገሮች ሁሉ ኦልሬዲ ቻይና ላይ የኖሩት ነው፣ ቻይና ላይ እየተተገበረ ይገኛል እና ሶሻል ክሬዲት ስኮር የሚባል ሲስተም ዘርግተዋል ቻይኖች ማለት ነው። ያ ምንድነው? እያንዳንዱን የሚያደርጉትን እንቅስቃሴዎች፣ ግብይቶች አሁን ቻይና ላይ ከ500 ሚሊዮን በላይ የሚሆኑ መንገድ ላይ ያሉ ፌሻል ሪኮግኒሽን ካሜሮች በኤአይ የሚታገዙ በየሱፐር ማርኬቱ እያንዳንዱ ቦታ ላይ ብቻ የተገጠሙ ካሜሮች አሉ። እያንዳንዱ የምታደርጉትን ነገር አካሄዳችሁን፣ አረማመዳችሁን ራሱ ወዴት እንደምትሄዱ ራሱ ቀድመው ምክንያቱም ድግግሞሽን ስለሚያዩ ማወቅ ይችላሉ እና የምታደርጉትን እንቅስቃሴዎች የምታሳዩትን ጸባዮች እየተመለከቱ ነጥብ ይሰጣቸዋል ማለት ነው። ያ ነጥብ ምንድነው የሚወስነው? ኔክስት የምታደርጉትን ሙቭመንት፣ ኔክስት የምትገዙትን እቃ ሁሉ ፍቃድ የምታገኙት በምታደርጉት ኮምፕሊያንስ ነው ማለት ነው። መንግስትን የሚቃወም ነገር ብጽፉ ሶሻል ሚዲያችሁ ላይ ባን ትደረጋላችሁ ማለት የምትከለከሉት ነገር ይበዛል። ስለዚህ ይሄ ሲስተሙ መንግስት አምላክ ይሆናል ማለት ነው። እንደ አምላክ ታመልኩታላችሁ ማለት ነውና እነሱ ከሚሏችሁ ነገር ፍንክች ካላችሁ መሰረታዊ ሰርቪሶችን ማግኘት አትችሉም ማለት ነው። ነጥባችሁ የሚሰጣችሁ የሶሻል ክሬዲት ስኮር የሚባለው ነጥባችሁ ዜሮ ስለሚሆን ስለሚቀንስ አገልግሎት መጠቀም አትችሉም። ለምሳሌ የትራንስፖርት የባቡር ትኬት መቁረጥ አትችሉም፣ ብር እቃ መግዛት አትችሉም፣ ኢቭን ልጆቻችሁን እንኳን ወደ ትምህርት ቤት መላክ አትችሉም። እንደዚህ አይነት ሲስተም ነው የዘረጉት ማለት ነው። እነሱ ያመጡትን ህግጋት ብቻ አምናችሁ በቃ እንደ ባሪያ እንድትከተሉ ነው የሚያደርጉት ማለት ነውና የተቀሩትም የዓለም ሀገራት ቼን ሲስተም ነው እንዲዘረጋ እየተወራሮጡ ያሉት ማለት ነው። ኔክስት የሚመጡትም ክራይሲሶች ይህን ሲስተም እንዲዘረጋ እንግዲህ መንገድ ከፋች ናቸው ማለት ነው። አንድ ሲስተሙ ከተዘረጋ በኋላ ሙሉ ለሙሉ ኮንትሮል መብት ያላቸው ኃይል ፓወር ያላቸው እነሱ ይሆናሉ ማለት ነው።
social credit system. The social credit system is the sort of highest aspiration of the Chinese Communist Party, to have everything every human being does go into a computer system. And with AI and all sorts of other sophisticated programming, you can know exactly where a person is because he'll have bought something with a credit card or a digital payment system. His car will have gone down a highway. Every kilometer there's a camera taking pictures of your license plate. They will know everything about everybody real time. This creates a kind of a techno-autocratic system that's unprecedented and with which we've had no experience. Chinese citizens are now getting social credit scores based on everything from whether they pay their taxes on time to how they cross the street. When Leo Hu recently tried to book a flight, he was told he was banned from flying because he's on the list of untrustworthy people. Leo is a journalist who was ordered by a court to apologize for a series of tweets he wrote and was then told his apology was insincere. I can't buy property. My child can't go to private school, he says. You feel you're being controlled by the list all the time. And the list is now getting longer, as every Chinese citizen is being assigned a social credit score, a fluctuating rating based on a range of behavior. If a score gets too low, a person can be banned from buying plane and train tickets, real estate, cars, and even high-speed internet. It's all part of the Chinese government's new social credit system, where people's daily behavior is monitored and rated. Chinese technology firms such as SenseTime are helping the government effort by developing advanced cameras that use artificial intelligence to track just about everything. Good score brings benefits, but people with low scores lose rights. The cinema names and shames people considered untrustworthy. ይሄ ይሆናል ማለት ነው። መጨረሻችሁ ተመለከታችሁ። ኢቭን ፎቶዋችሁ በአደባባይ ይለጠፍና ለሌሎች ማስፈራር ይሆናል ማለት ነው። የሆነ ነገር የተናገራችሁት ቃል እንኳን መንግስት እነሱ እንኳን እናደደ እንግዲህ ትለጠፋላችሁ፣ አገልግሎት ትታገዳላችሁ ማለት ነውና ይሄ ነው የሚኖረን ፊውቸር ማለት ነው። ዓለምን በሙሉ በአንድ አገዛዝ ለመቆጣጠር የሚመቻቸው አሰራር ይሄ ነው ማለት ነው። ለዲጂታል መታወቂያ ብለው የአይናችሁን አሻራ፣ የፊታችሁን፣ የእጃችሁን አሻራ እንዳለ ያሁሉ ሴንሲቲቭ የሆነ የራሳችሁን ብቻ ማንነት የሚገልጽ አሻራ የወሰዱት ለሌላ ለማወቅ ምን ለፍራውድ ምናምን አይደለም። በካሜራ በኤአይ የታገዘ ፌሻል ሪኮግኒሽን ከሩቅ ከመንገድ ላይ በእንቅስቃሴ ላይ ባላችሁበት ቦታ ላይ በየአካባቢያችሁ ሁሉ ያላችሁን እንቅስቃሴ ለመቆጣጠር ለማየት ስለሚያስችላቸው ነው ማለት ነው። በዛ መሰረት በቃ ይሄ ቢስቱ አይን የሚባለው ኔክስት ኤአይ አይደለ እሱ እያንዳንዱ ሙቭመንታችሁ መቆጣጠር ይችላል ማለት ነው። ማንም ከዚህ ሲስተም ማምለጥ አይችልም ማለት ነው። የምትመለከቷቸው መንገድ ላይ ተኝተው እንደዚህ ወርቀው የምታያቸው ቻይኖች ደሃው ነው ብራቸው አይደለም። ነገር ግን ሲስተሙ አባሯቸው ነው፣ ባን ተደርገው ነው። ብራቸው፣ ገንዘባቸው፣ ያላቸው ነገር ሁሉ ፍሪዝ ተደርጎ ነው በአንዴ ማለት ነው። ሲስተሙን ስለተቃወሙ አምባገነን አገዛዙን ስለተቃወሙ ማለት ነው። ይሄ ነው እንግዲህ የዲጂታል ስርዓት ቁጥጥር የዲጂታል ፕሪዝን መጨረሻው ግቡ ማለት ነው። ይሄን ያህል ፓወር ነው የሚኖራቸው። ተመልከቱ እንግዲህ didn't go broke, they got deleted. In China, tens of thousands of young people are suddenly homeless, not because of money, but because the system erased them. Equals social credit. By using the mechanism of social credit, we'll be able to establish a blacklist of people and create a system of punishment that will be based on a scientific theory. These punishments will serve as a whip to rebuild moral values. Our society needs it. The country's social credit system decides who's trustworthy, but if you're blacklisted, it's game over. Your WeChat Pay stops working, you can't receive your salary, can't buy food, can't even book a train ticket. It's like being alive, but digitally. Many are now sleeping in the streets, cut off from everything. Jobs, housing, even communication. All because one app, one algorithm decided they don't belong. It's not science fiction. In China, it's a reality. Then there's the public shaming. Photo galleries of blacklisted citizens. There's even an app that shows who around you is in debt. They're not criminals. They didn't steal, cheat, or harm anyone. They just fell too low on a score and vanished from the digital world. Critics say it's a glimpse into the future where technology doesn't just track your life,
it controls it. So ask yourself, if your entire life depended on your digital reputation, how long before you get to lead? ወደዚህ ሲስተም ነው ቀስ በቀስ ሁላችንም የምንጓዘው ማለት ነውና ፋይናል ጎሉ ይሄን ይሆናል ማለት ነው። እንደምትመለከቱት ነው ቻይና ላይ ኦፊሻሊ በዚህ መርህ ነው እየኖሩ እየተገዙ የሚገኙት ማለት ነው። እኛም ሀገር እንደምታዩት ፕላስቲኩ ካርድ ወደ ሞባይል መተግበሪያው ደርሰናል። ከዛም በኋላ ሞባይል መተግበሪያው ላይም ብዙ ሰዓት ከቆየም በኋላ ቀስ በቀስ እንደዚህ ስቴፕ ባይ ስቴፕ እንሄዳለን ማለት ነው። ወደዚህ ይቀየራልና ማንም ይቀር ሀገር የለም። በሁሉም ሀገራት በእኩል ሰዓት እየተተገበረ የሚገኘው ለዚህ ነው። እንግዲህ ኔክስት የኢምፕሊመንት የሚደረገው ቶታል ኮንትሮልን ለመቆጣጠር የሚያስችለው ስራ ስለሆነ ማለት ነው። ለፍጥነት ለቴክኖሎጂ ሁሉንም አገልግሎት ባንድ ላይ ለማግኘት ምናምን ሰዓትን ምናምን እንትን ለማለት ፍራውድን ለመከላከል ምናምን ነገር አይደለም። ይሄ እነሱ የሚሰጧችሁ ቤስ ነው ማለት ነው። ከላይ ለህዝቡ የሚሰጠው መደለያ ስሙ ነው። ከቨር አፕ ስቶሪው ነው። ሙሉ ለሙሉ ቁጥጥር የሚያስችላቸውን ሲስተም የመዘርጋት ስራ ነው። በዚህ ብቻ ያበቃም። እንግዲህ አሁን ይሄ መሰረቱ ነው። ብዙ ህግጋቶች የኮምፕሊያንስ ህጎች ይወጣሉ። እነዛን ካላደረጋችሁ እንግዲህ ከሲስተሙ ኢሬዝ ትደረጋላችሁ ማለት ነው። ብር ያላችሁ ብራችሁ መጠቀም አትችሉም። መንቀሳቀስ ትታገዳላችሁ። ያላችሁ ንብረት ይታገዳልና ሳታጡ ግን እንዳጣችሁ ናችሁ። እንግዲህ እንደዚህ ጎዳና ላይ ትወድቃላችሁ ማለት ነው። ይሄ ሲስተም ነው እየተተገበረ ያለውና ይሄ ዘ ግሬት ሪሴት የሚሉት ወርልድ ኦርደር አዲሱ የዓለም ስርዓት ማለት ይሄ ነው፣ ሌላ ነገር አይደለምና ቀስ በቀስ እያለ ወደ ይሄ ማርክ ኦፍ ዘ ቢስቱ የምንለው አለ አይደለ? የመጨረሻው ስርዓት ወደዛ እንሄዳለን ማለት ነው። እንደዚህ እያሉ ነው የሚያላምዱን ማለት ነው። ለዛ ነው የተወሰኑ ሀገራት ነክተው እየተቃወሙ ያሉት ድምጻቸውን እያሰሙ ያሉት። አብዛኛው የአፍሪካ ሀገራት ህዝብ ግን ኢትዮጵያን ጨምሮ በኑሮ በኢንፍሌሽን ስትራግል እያደረግን ስለሆነ ያን ነገር ኮሽን አናረግም። ያለምንም ተቃውሞ እንግዲህ ጸጥ ተብሎ ይሄ ዲጂታል ፕሪዝኑ እየተገነባ ይገኛል ማለት ነው። እና ከዚህ በኋላ የሚኖረው ጊዜ በጣም ቀፋፊ ደባሪ ጊዜ ነው። ድሮ የምናውቃችሁ ትንሽ የምትሆን ነጻነት አይኖርም። ቶታል ኮንትሮል ነው የሚሆነው። ወዴት እየሄድን እንደሆነ ተገንዘቡ። የዚህ ሁሉ ሩጫ ወዴት እንደሚያመራ ምን አይነት ፊውቸር ወደፊታችን ይመጣል የሚለውን እንድትገነዘቡ ለማሳየት ነው ይህን ቪዲዮ የሰራሁላችሁ እና ንቁ ለማለት ነው። ተዘጋጁ። እንደዚህ አይነት ሲስተም እየመጣ ነው። ኔክስትም እንግዲህ አፕዴት የሚደረጉትን ነገሮች እየተመለከትኩ እንግዲህ ቆንጆ ቪዲዮ ሰራላችኋለሁ። እስከዛ ሰላማችሁ ይብዛ። Kenny, keep your mask on. Sorry, we don't take cash. Okay. 1 second. Let me. Sorry, we don't take card either. I'm sorry? What am I supposed to use? Can you step to the side so you can figure this out? Can I speak to your manager? No! Excuse me. Do you guys take checks? We don't need it. I have the money. We don't need it. Okay, what the hell is that? When was that implemented? I don't have that. Sorry, but we're cashless now. I had to implement the new system just to stay in business. It's okay, Mom. You don't need it. Let's just go. I hope you understand. I won't take that mark of the beast. Leave me alone. I believe in Jesus.